ወይዘሮ መድኃኒት ወደ ጠንቋዩ ቤት ሄዳለች። ያው እንግዲህ በንብርክክ ወደ ውስጥ እየገባች ነው ከአርጁን ጋር። ጠንቋዩም እንግዲህ አልተግባቡም፣ በአነጋገር አልተግባቡም። እሱም የሚላት አይገባትም፣ እሱም የሚለው አይገባትም። እና ወይዘሮ መድኃኒት ስለ እህቷ ስለ ማርታ ነው የምጠይቃት። አርጁን ደግሞ አንቱ በይ እያለ ይላታል። እሷም ደግሞ ምን ልበለው እያለች እንግዲህ ትጠይቀዋለች። የቸገረሽን እናውቃለን ንገሪን አላት። እሷም ነገረችው። እህትሻው ችግር ውስጥ ነው ያለችው ልጅቷ ማነው ስሟ ስላት ዳጣ ነው አለችው። እሱም ደግሞ አዎ ዳጣ ሚጥሚጣ ናት እያለ ይቀጥላል። እንግዲህ እሷ የነገረችውን ነው መልሶ የሚናገረው። እንግዲህ ቤት ውስጥ ያለውን ከባዱን ምስጢር እንዳጋልጡልኝ ስትለው፣ አዎ የእጅ ብር የአንገት ብር አልልሽም፣ ግን ዝለቂ ወደ መጋረጃው፣ ብዙ ልጆችም እናፈራለን እንዋለዳለን እላታል። አባባሉ ስላልገባት አርጁን ትጠይቋለች። አርጁንም ግቢ ወድጄሻለሁኝ እኮ ነው የምልሽ፣ ከአንቺ ጋራ መሆን ይፈልጋል ይላታል። እሱም ደግሞ ተናዳ ተነስታ ትሄዳለች። ጠንቋዩን ትታ ማለት ነው። ኤቢ ደግሞ ሶፋ ላይ ተቀምጣ ነበር። ናታን ከትምህርት ቤት ይመጣል። መጥቶ ሰላም ተባባሉ፣ ተቀመጡ። ቤተሰብ የለም እንዴ አክስትሽስ መድኃኒት ይላታል። ለምን ፈለግካት? እሷ እኮ ትፈልግሃለች ብላ ግልጹን ትነግረዋለች። እሱም አሁን ደግሞ ይህንን እማዬ ብትሰማት ይላታል። ከዛ ስልኩን ጠልፈው ትሄዳለች። ይሯሯጣሉ፣ ይጫወታሉ። ሲይዛት አይን ላይን ይገጣጠማሉ። ሁለቱም ፍዝዝ ብሎ ይቀራሉ። እናቷ ማርታ ከፎቅ ሆና ታያት ነበረ። ተመልሳ ወደ ውስጥ ገባች። ረዥም ደቂቃ ከተያዩ በኋላ እጁን ለቀው ወደ ውስጥ ገብታለች ኤቢ። አቶ ደረጀ ደጅ ቁጭ ብለዋል መጽሐፍ ይዘው። ይሄ ሁሉ ንብረት ተሰጥቶኛል፣ ግን ውስጤ መቼ ነው የሚያርፈው ብሎ ራሱን ይጠይቃል። ንብረት ቢበዛ እዩት፣ ትዳራችን ጥሩ ቢሆን ግን ፈተና መጣብኝ ብሎ ራሱን እየጠየቀ ነው። እንግዲህ ከዚህ ዓለም ከሞትኩ ብቻ ነው ሰላም የማገኘው እያለ ለራሱ ይነግራል። ገዛኝ ይመጣል። ከባድ ነው ብቻ። አዎ ለሰጠን ጤና ተመስገን ማለት ብቻ ነው ይላል ተስፋዬ። ገዜ ነው ተስፋዬ ሳይሆን ገዜ ነው። የዋይም እየሮጠች ትመጣለች። ደስ ደስ ብሏታል። ምን ሆነሽ ነው ደስ ያለሽ ይላታል አባቷ። ዛሬ ደስ ብሎኛል አባቢ፣ ትምህርት ቤት ስለቀረሽ ነው ደስ ያላት፣ ግን እቤት አሉልም። ለምን ተያይዘን አንጠፋም ትለዋለች። የዋይ እንግዲህ ደስ ደስ የምትል ልጅ ናት። በኋላ ላይ ኤቢ ትጠራሃለች አለችው። ኤቢ ጋር ሜዳ አባቷ ምን ሆነሽ ነው ኤቢ አላት። እሷም በመኝታ ክፍሏ ደብሯት ቁጭ ብላለች። አባቤ እኔ አንድ ነገር እነግርካለሁ፣ መሄድ አለብኝ ወደ ሌላ ሀገር ወደ ውጭ ትለዋለች። እሱም ደግሞ እንዴት እንደዚህ ትኛለሽ? በፊት እንኳን እንድትሄጂ ፈልግ ነበር፣ አሁን ግን አልፈልግም፣ ታስፈልጊኛለሽ፣ ብዙ ጭንቅ ከፊት እየመጣብኝ ነው ይላታል። እሷም ናይ በቃ ከቁርስ እንብላ ቀርበዋል ስላት እሷም ተመልሳ ተኝታለች። ከባድ ነው ያለው ነገር። ዳጣም እናቷ ጋር ሄዳለች። እንግዲህ የዳጣ ያልቅምና እናቴ መኪና ልግዛለች ትላታለች። በ1 ሚሊዮን መኪና ይገዛለሁ ትላታለች። ምንድን ነው የምትፈልጊው? የፈለግሽውን ነገር ጠይቄኝ ትላታለች። ሰላምዬ ደግሞ ለአባትሽ እንደዚህ ብለሽ ታውቂዋለሽ፣ ለምን አትጠይቂውም? ይሄንን ላደርግልክ ብለህ ከአባትሽ አይደለም ወይ ትላታለች። ዳጣም ግን ብዬው አላቅም፣ ግን በጣም ነው የምወደው ትላለች። ሰላምም ደግሞ አባትሽ እኮ በጣም ጥሩ ሰው ነው የተቀበለሽ ከስንት ዓመት በኋላ፣ በጣም ጥሩ ሰው ነው። አባትሽን የምፈልገውን ነገር ጠይቂው ትላታለች። እሷም ደግሞ እሺ አባዬን በጣም ነው የምወደው፣ ግን ያሳዝነኛል። ለምን አባዬ ቤት ገዝቶልሽ እንደዚሁ በውጭ አትኖሪም እናቴ ትላታለች።
ሰላምም ደግሞ እማታቂ ነገር ውስጥ አትግቢ፣ ለእናንተ ብዬ ነው እኮ ዳጣይ፣ በጣም አውርጄ በጣም አስቤበታለሁ። እባክሽ እዚህ ውስጥ አትገቢ፣ እኔ መውደቂያ የለኝም ትላታለች። መድኃኒትም እንግዲህ ስለ ጠንቋው ታስባለች። ቤት ሶፋ ላይ ቁጭ ብላለች። እሱ ያላትን ነገር ነው የምታስበው። ጭራሽ ከሱ ጋር ልተኛ ነው ወይ ደሞ እኮ ነግሮኛል ትላለች። ግን እኮ ምኑን ነገረኝ? እኔ ነግሬው ነው መልስ የሰጠኝ ትላለች። ሀሳብ ሆኖባታል። እንግዲህ የጠንቋይ ነገር መጨረሻው ይሄ ነው። ማሰብም አልነበረባትም። ከዛን ለዛ መጣሽ ሻይ ላፍላሽ ልሽ አክስት ያለቻት፣ እሷማ አልፈልግም፣ እስቲ ቁጭ በይ። ዳጣ ማናት አለ። ዳጣን ስለ ዳጣ ምን ታውቂያለሽ ስትላት፣ ምንም አላውቅም፣ ግን ስሟ ዳጣንና መኝታ ክፍሏን አውቃለሁኝ አለቻት። አክስቷም ተናደደች። እንግዲህ የዚህ ቤት ሙሉ ሰው በሽተኛ ነው አለቻት። ሰደበቻት። እኔም እኮ እንግሊዘኛ አውቃለሁኝ አለቻት። ስለዚህ የሰደብኩሽን ልትመልሽልኝ ወይ ብላ አባረረቻት። እንግዲህ ይቀጥላል። መድኃኒት ምን ላይ ትደርሳለች? ዳጣም ደግሞ ወንድሜ አልነቃም ወይ ትላታለች ሰላም እናቷን። እሷም አልነቃም ተኝቷል ትላታለች። እሷም ደግሞ አባቱ ማን ነው? አባቱን ማወቅ እፈልጋለሁ ብላ ትጠይቃታለች። ለምንድን ነው እየፈለግሽው ስትላት፣ እንጀራ እናቴ ማተዋወቅ እፈልጋለሁ ትላታለች። እሷም ደግሞ አባት አለሽ እናት አለሽ፣ ለምንድን ነው እንጀራ አባትሽን ማወቅ የፈለግሽው ብላ ትላታለች። ዳጣም አጥብቃ ይዛለች። ለምንድን ነው ማነግርኝ ትላታለች። መለስ አርግታ የቤቢ አባት አባዬ ነው ወይ ብላም ትጠይቃታለች። ትጠራጠራለች። ቀጥላም ደግሞ እዛ ቤት ስትኖሪ ለማዬ መናገርም አልፈለግሽም ነበር፣ ዝም ብዬ አስቤ ነው ትላታለች። ዳጣም ልሂድ ትላታለች። ሰላምዬም ዳጣዬ ለምን እንደዚህ ትሆኛለሽ? እኔ እዛ ቤት መመለስ አልወደድሽውም አደል ትላታለች። እሷም ለእናንተ ብዬ ነው፣ አንድ ቀን ታመሰግኝኛለች ትላታለች እናቷ። ልጅቷ ዳጣ ደግሞ እኔ እኮ አባዬም ተጨንቋል ብላ ትላለች። እንግዲህ ምሳሽን በልተሽ ትሄጃለሽ ብላታለች። መድኃኒትም ከእህቷ ከማርታ ጋር ቁጭ ብላለች። አሁን ደግሞ ዳጣ ቤት አይደለችም እንጠይቃት ትላታለች። ወይዘሮ ማርታ ምን ትላታለች? አባቷና እናቷ ማን እንደሆኑ እንጠይቅ እያለች ነው። ማርታ ደግሞ ጠይቂያታለሁ፣ አትናገርም፣ አትጨቃጨቂ ብላታለች። እሷም ደግሞ ፈርተሽ ነው አደል ትላታለች። አሁን እቤቴ ሰላም ነው፣ መሄድ ካለብሽ እንውጣ እያለቻት ነው ማርታ እህቷን። ለምን ትፈሪያለሽ? ፈርተሻል፣ ምን እንዳይፈጠር ትላታለች። ወይዘሮ ማርታም መዲ ነይ እንሂድ፣ የምትሄጂ ከሆነ ካልሆነ እኔ ልሄድ ነው ትላታለች። አጨቅጭቂኝ ያምሻል ወይ ትላታለች። እንግዲህ መድኃኒት ነገሩን ጉርጉራ ካላወጣች አይሆንላትም። አብጌል ደግሞ ከፎቅ መጣችና ቀጥታ ወደ ዳጣ ክፍል ሄደች። አክስቷ መዲ ምችል ትክክለኛ ነች ወይ? ምንድነው የሆነችው? የድሮ የቢ አይደለችም እያለች ትላለች። እንግዲህ መድኃኒትም ነገሩን መደጋገሙን አልተወችም። ሞኝንሽ ትላታለች እየደጋገመች። ይሄ መደጋገም ምንድን ነው? ማርታ ታናዳለች። ደግሞ ስትናደድ ማለት ነው ነታይዞ እንግዲህ ሄዱ ዳጣ ጋ ሄቢ ዳጣ ጋ ገባች። ዳጣም ሰሞኑ ምን ሆነሻል? ችግር አለ ወይ ትላታለች። ሄቢም ደግሞ አይ ደህና ነኝ ትላታለች። እንዳሰብሽው አይደለም ሁሉም ሰላም ነው ትላለች። አዎ በሱ ጉዳይ እኔና አንቺ ማውራት የለብንም
ከምንም በላይ የሚያስጨንቀኝ ያንቺና የማየ ያባዬ ጉዳይ ነው ትላታለች። እንግዲህ ዳጣ አመለጣት። ሰላምም እዚህ ልምጣ ትላለች አለች አመልጧት። ዳጣ ደግሞ እንደዛ ስትል አቤል ደነገጠች። ምን ማለት ነው? ለምን እንደዛ አልሽ ብላ ጠይቃታለች። ቤተሰብ እንግዲህ በቀጣይ ክፍል እናያቸዋለን ምን ላይ እንደሚደርሱ። ቪዲዮን ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ አስተያየት ስጡኝ። ለምትከታተሉኝ እጅግ በጣም አድርጌ አመሰግናለሁኝ። ባላችሁበት ሰላም ክርስቶስ ይብዛላችሁ። ቴንኪው